አጠቃላይ ይህ ማብራሪያ ለደጋፊዎቻችን፣ ለአባሎቻችን እና ለመላው ለተከበረው ላገው ህዝብ ነው ይሄ መልእክት እንዲደርስ የምፈልገው። እንግዲህ ከጠላት ምንም አትጠብቅም። ጠላት የፈለገውን ሊያወራ ይችላል፣ የፈለገውንም ሊተረጉም ይችላል፣ በፈለገው ሊያጣመም ይችላል። እኛም ለዛ ምንም ግድ የለንም። ብቻ ግን የታጋይ ኪሮስ ሮምሃ የአዴን ሊቀመንበር የተናገረውን ቪዲዮ አስመልክቶ ላይ ቆርጦ የላኩት ማብራሪያ ግልጹን ህዝባችን፣ ደጋፊያችን፣ አባላችን እንዲያውቅ ስለፈለግን በዚህ መልኩ አዲስ ዓመት በአዲስ ዓመት አደኛ አሁንም እያያለው አማራ ክልል ለምሳሌ አዲስ አጀንዳ መጥቶ በአንድ ዓመት ውስጥ በቃ አዲስ ዓመት በአዲስ ዓመት አደኛ አምጥቶ 700 ካሬ እና 500 ሺህ ብር ሰጣችኋለሁ፣ ለአመራር ስልጣን ሰጣችኋለሁ። ጥያቄ ገንዘብ አይደለም፣ የህልውና ጉዳይ ነው። እንዲህ አይነት መንግስት ነው የገጠመን እኮ። አሁንም እያያለው አማራ ክልል ለምሳሌ አዲስ አጀንዳ እንዳያችሁት ነው እንግዲህ አይታችኋል። ምንድነው ጭብጡ? ዋናው መልእክት ለመንግስት ነው። 500 ካሬ እሰጣለሁ ወይም 300 ካሬ እሰጣለሁ ወይ ደግሞ 500 ሺህ ምናምን ይሄን ያህል ገንዘብ እሰጣለሁ በሚል ጦርነት ማስቆም አይቻልም ነው ዋናው። መንግስት ለዚህ ማሰብ ካለበት ጦርነቱ እንዲቆም ፍላጎት ካለው አማራ ክልል ላይ የሚያካሄደው የፋኖ ትግል የህልውና ትግል ነው ብሎ እየታገሉ ስለሆነ በህልውናቸው ዙሪያ ላይ ምን መደረግ አለበት፣ ምን ትፈልጋላችሁ የሚለውን በፖለቲካዊ ውይይት ነው እንጂ ገንዘብና ጥቅማ ጥቅም በመስጠት አይደለም የሚል መልእክት ነው። መልእክቱም ለመንግስት ነው። መንግስት ጦርነትን ማስቆም አትችልም። ገንዘብ በመስጠትና ቦታ በመስጠት በመደለል አታስቆምም ጦርነቱን። ዋናው ጦርነቱ ሊቆም የሚችለው ህዝባዊ መሰረት ላይ፣ ማህበራዊ መሰረት ላይ፣ የህዝብ ጥያቄ ላይ፣ ህልውና ጥያቄ ነው ብሎ የሚያምኑትን የህልውና ጥያቄያቸው ምን እንደሆነ በመስማትና በዛ ዙሪያ ላይ በመነጋገር ነው የክልሉን ጦርነት ማስቆም የሚቻለው ነው መልእክቱ። ለዚህ ደግሞ የዚህ መልእክት የተላለፈው ደግሞ ለፌደራል መንግስት ነው። ይህንን የፋኖ ትግል የህልውና ትግል ነው ብሏል ብሎ ለማራገብ የሞከሩ እነዚህ የጠላት ፈረሶች በጣም እናዝናለን። አጠቃላይ ይህ ማብራሪያ ለደጋፊዎቻችን፣ ለአባሎቻችን እና ለመላው ለተከበረው ላገው ህዝብ ነው ይሄ መልእክት እንዲደርስ የምፈልገው። እንግዲህ ከጠላት ምንም አትጠብቅም። ጠላት የፈለገውን ሊያወራ ይችላል፣ የፈለገውንም ሊተረጉም ይችላል፣ በፈለገው ሊያጣመም ይችላል። እኛም ለዛ ምንም ግድ የለንም። ብቻ ግን የታጋይ ኪሮስ ሮምሃ የአዴን ሊቀመንበር የተናገረውን ቪዲዮ አስመልክቶ ላይ ቆርጦ የላኩት ማብራሪያ ግልጹን ህዝባችን፣ ደጋፊያችን፣ አባላችን እንዲያውቅ ስለፈለግን በዚህ መልኩ ብትረዱ የሚል መልእክት ነው።